እምነት ሎጂካል አይደለም። እምነት አእምሮን አይጠቀምም። እምነት ተገላቢጦሽ ነው። እምነት ሰማይ በሚያነበው ማንበብ ነው። እምነት ሎጂካል ያልሆነን የእግዚአብሔርን ንግርት መቀበል ነው። ለምንም አይነት ሁኔታ ሊያሳምን የማይችል ሁለት ሰዎች እያየ ሁለቱ አንድ ስጋ ናቸው ሲል ኧረ ቁርስ ሲበሉ ሁለት ምግብ ነው ያዘዙት ብለህ ሎጂካል እንደዛ ነው፣ አሳማኝ ነው። እምነት ከሎጂክ ውጭ ነው፣ ከራሽናሊዝም ውጭ ነው። ሁለት ሰዎች ቆሞ እያየ እግዚአብሔር እኔ አንድ ሰው ነው ማየው ካለ ምንም አማራጭ የለህም። ሰማይ ቤት የታረደውን በግ እንደታረደ በግ ቆሟል ካለ ምንድን ነው? አማርኛው ልክ አይደለም፣ ግን እግዚአብሔር ነው ያለው። እንደታረደ በግ ወድቋል ነው ቆሟል ይላል። መቀበል ነው ያለብን። ምን ይጠይቃል ይህን ለመቀበል? እምነት። የታረደ በግ ይቆማል ብለህ ማመን ካለ ማን ነው ያለው? መጀመሪያ እግዚአብሔር ነው ያለው። ልክ ነው። ከዛ ይመጣና እንደ ይሄ ሎጂካል አይደለም፣ እስቲ ግራመሩን አሁን እንደታረደ በግ ቆሟል። እንዴ እንደታረደ በግ እንዴት ይቆማል? ይወድቃል እንጂ ምናምን ያ ካልክ ተበላ። ማን ያለው? እግዚአብሔር ነው። አለቀ በቃ። ራሱን ከፍ የሚያደርግ ታች ነው የሚወርደው ሲል ሰፈር ስታይ ግን ገቢናውን የሚይዙ ሰዎች ናቸው የሚከበሩት። ሰማይ ግን ገቢና ስትይዝ ትወርዳታለህ፣ ኋላ ስትቀመጥ ፊት ትመጣለህ ካለ ምን ታደርጋለህ? አታልቅስ ከይሁዳ ነገድ የሆነው